ታሪክ የሚጻፈው በኃያላን እጅ ነው ይባላል። ነገር ግን ታሪክ ራሱ የሚንበረከክለት አንድ ስፍራ አለ። በመካከለኛው ምስራቅ እምብርት ላይ የምትገኝ የሶስት ታላላቅ እምነቶች መገናኛ፣ የጦርነትና የሰላም መፈራረቂያ እስራኤል። ይህች ሀገር ከቆዳ ስፋቷ በላይ በዓለም ፖለቲካና ኢኮኖሚ ላይ ያላት ተጽዕኖ ግዙፍ ነው። ብዙዎች በዜና ላይ ከሚያዩት ግጭት ባሻገር እስራኤል እንዴት በአጭር ዘመናት ውስጥ የዓለማችን የቴክኖሎጂና የገንዘብ ማዕከል ልትሆን ቻለች? ዛሬ በአሌክሳንደር ቃልቂ ልዩ ጉዟችን ከጥንታዊቷ ኢየሩሳሌም እስከ ዘመናዊቷ ቴል አቪቭ ከምድረ በዳ ጀርባ ያለውን የኃያልነት ምስጢር እንፈትሻለን። እስራኤልን ለመረዳት መጀመሪያ ወደ ኋላ መመለስ ግድ ይላል። ለአያሌ ዘመናት በዓለም ዙሪያ ተበታትኖ የኖረ ሕዝብ በ1948 እንደ አዲስ ሀገር ሲመሰርት የገጠመው ምድረ በዳና በዙሪያው የነበሩ ጠላቶች ብቻ ነበር። ነገር ግን ይህ ሕዝብ አንድ ትልቅ ሀብት ነበረው፣ ዕውቀት። ታሪክ በደልን ብቻ ሳይሆን ጥንካሬንም ያስተምራል። እስራኤል ካለፈው ስቃይ የተማረችው አንድ ትልቅ እውነት አለ። ለመኖር ማሸነፍ፣ ለማሸነፍ ደግሞ መፍጠር አለብህ የሚለው መመሪያ ነው። ዛሬ ዓለም የምትጠቀምባቸው በርካታ ቴክኖሎጂዎች መነሻቸው እስራኤል ነው። ከኢንቴል ቺፖች እስከ ዋትስአፕ ውስጥ ያሉ የደህንነት ጥበቃዎች፣ ከግብርና ፈጠራ እስከ ሕክምና ሳይንስ፣ እስራኤል ስታርታፕ ኔሽን የምትባልበት ምክንያት ግልጽ ነው። በበረሃ ውስጥ ሆነ ውሃን ከንፋስ መጭመቅ፣ አፈር የሌለበት ቦታ ላይ ሰብል ማምረት፣ ይህ ተአምር ሳይሆን የሳይንስ ውጤት ነው። እስራኤል ለምርምርና ለልማት የምታወጣው በጀት ከዓለም በቀዳሚነት የሚጠቀስ ነው። ይህ ሀብት የሌላት ሀገር አእምሮን ወደ ሀብት የመለወጥ ጥበቧ ነው ዛሬ ላለችበት ደረጃ በቃት። እስራኤልን ያለ ሞሳድ ማንሳት አይቻልም። የዓለማችን እጅግ አስፈሪና ስኬታማ የስለላ ተቋም ተብሎ የሚታሰበው ይህ ድርጅት ሀገሪቱ በጠላቶቿ መሃል በሰላም እንድትቆይ ያደረገ የጀርባ አጥንት ነው። የስለላ ስራው ከጦር ሜዳ አልፎ ወደ ሳይበር ዓለም ተሸጋግሯል። እስራኤል ዛሬ ሳይበር ሱፐር ፓወር ናት። የዓለምን የቴክኖሎጂ እንቅስቃሴ ከሩቅ መቆጣጠር የምትችልበት አቅም አላት። ይህ ኃይል ነው እስራኤልን በጂኦፖለቲካው መድረክ ላይ የማይነካ ክብደት የሰጣት። ለኛ ለኢትዮጵያውያን እስራኤል ሌላ ትርጉም አላት። በዓለም ላይ ካሉ ጥቁር ሕዝቦች መካከል ለሺህ ዓመታት የአይሁድ እምነታቸውን ጠብቀው የኖሩት ቤተ እስራኤላውያን የዚች ሀገር ታሪክ አካል ናቸው። ከኢትዮጵያ ተራሮች ተነስተው በሱዳን በረሃ አቋርጠው ወደ ተስፋይቱ ምድር ያደረጉ ጉዞ በታሪክ የማይረሳ መስዋዕትነት ነው። ዛሬ በእስራኤል ውስጥ ከ160 ሺህ በላይ ኢትዮጵያውያን ይኖራሉ። ምንም እንኳን በማህበራዊ ህይወት ውስጥ እንደ ማንኛውም ስደተኛ ፈተናዎች ቢገጥሟቸው ማንነታቸውንና ጥንካሬያቸውን ግን አላጡም። ኑሮ በእስራኤል ምን ይመስላል? በአንድ በኩል ከፍተኛ የደመወዝ ክፍያና ዘመናዊ አኗኗር ቢኖርም በሌላ በኩል ግን እስራኤል በዓለም ላይ ካሉ ውድ ሀገራት አንዷ ናት። በተለይ በቴል አቪቭ የቤት ኪራይና የምግብ ዋጋ ሰማይ የነካ ነው። ሰዎች በየቀኑ ለስራ የሚሮጡባት በከፍተኛ ሬትም የምትንቀሳቀስ ሀገር ናት። ነገር ግን ከዚህ ሩጫ ጀርባ ሁልጊዜም ዝግጁነት አለ።
እያንዳንዱ ዜጋ ለሀገሩ ጥሪ ምላሽ ለመስጠት በንቃት ይጠብቃል። ይህ ኑሮ በእስራኤል የምንለው በደስታና በስጋት መካከል ያለ ሚዛን ነው። እስራኤል የብዝሃነት ምድር ናት። ከዓለም ዙሪያ የመጡ አይሁዶች፣ አረቦች፣ ክርስቲያኖችና ሌሎችም በአንድ ጠባብ መሬት ላይ ይኖራሉ። ፍትህ፣ እኩልነትና ሰላም የሚሉት ቃላት ለሁለቱም ወገኖች የተለያየ ትርጉም አላቸው። እስራኤል ወዴት እያመራች ነው? በቴክኖሎጂው ረገድ ወደ ማርስ የሚሄድ መንኮራኩር እስከ መስራት ብትደርስም በፖለቲካው ረገድ ግን አሁንም በጨለማ ውስጥ ትገኛለች። የቀጣዩ ትውልድ ፈተና መሬት መጨቆር ወይም ህንፃ መገንባት ሳይሆን ለዘመናት የቆየውን ቂም በሰላም መፍታት ነው። እስራኤልን በአንድ ቪዲዮ መግለጽ አይቻልም። እሷ የታሪክ መድረክ፣ የቴክኖሎጂ ላቦራቶሪ እና የማህበራዊ ፈተናዎች ማሳያ ናት። ከምድረ በዳው ጀርባ ያለው ሚስጥርም ይኸው ነው። ምንም በሌለበት ቦታ ላይ ተስፋንና እውቀትን የመትከል ጥበብ። ጥራትን ለምትፈልጉና ታሪክን ለምትወዱ ተመልካቾቻችን ይህ የእስራኤል ጉዟችን እዚህ ላይ ያበቃል። በአሌክሳንደር ቃልኪ ቀጣይ የምንጎበኘውን ሀገር በኮመንት ጠቁሙኝ። ስለተከታተላችሁኝ አመሰግናለሁ።